እናቴ አልጨረስሽም እንዴ? አልጨረስኩም ማሚ። እና ጥያቄ ልጠይቅሽ ነበር። ቆርጥሽ ሆነ እንዴ? ችግር የለም። ምን ጠይቂ። እኔ የምልሽ ወደፊት ሳገባ ምን አይነት ሰው ማለት ከእድሜ የሚበልጥ ይሻለኛል ወይስ እኩዬ የሆነ ሰው ባገባ ነው አንቺ ደስ ይላል? እምዬ በርግጥ እኔ የሚወድሽ እንድታገቢ ነው የምፈልገው። ትወጂውን ሳይሆን የሚወድሽን። የሚወድሽ ሰው ይራራልሻል፣ ያስብልሻል፣ ይንከባከብሻል። የምትወጂው ሰው ግን ስለምትወደኝ ብሎ እኔ ይሄ ከአረቦች ይሄን አባባል የሰማው ደግሞ እውነት ነው። ታቁም እሱ ነው። ግን ያን የሚወድሽን ሰው ግን ያው ደግ ስለሆነ ስለሚንከባከብሽ ምናምን ሳትወጂ በግድ ትወጂዋለሽ። መልካም ሰው አይደለም ሰው ለመወደድ መልካም ሰውነት ነው የሚያስፈልገው። ግን በእድሜ ላልሽው እድሜ ትልቅ ዋጋ አለው። በጣም ትልቅ ዋጋ አለው። ለምን መሰለሽ እግዚአብሔርም ቢሆን ሴትን ከወንድ አሳንሶ አይደለም እድሜ አዳም የ30 አመት ሴት የ15 አመት ነው የፈጠረው። መቼም እግዚአብሔር በስራው አይሳሳትም። ማንንም ጀጅ ሊያደርገው አይችልም። ትክክል ነው ሁሉ ጊዜ እግዚአብሔር ስራው። ይሄን ያደረገበት ምክንያት ምድራዊ የሚሆኑ ጥናቶች አረጋግጠዋል። አንድ ወንድ ከፍ ያለ ወንድና ዝቅ ያለ ትንሽ እድሜ ያላት ሴት ቢጋቡ ጥሩ ነው ይባላል። ለምን መሰለሽ ጥናቱ እንደሚለው የአንድ ወንድ ለምሳሌ የ20 አመት ሴት ብትሆን በጣም አስተሳሰቧ መጣጣም የሚችለው የ25 የ30 አመት ሲሆን ነው። ስለዚህ ወንድሽ ከሷ ከ5 አመት እስከ 10 አመት ከፍ ቢል ጥሩ ነው። ይመጣጣናል ማለት ነው። ይመጣጣናል። ለምሳሌ ሴት በጣም ፈጣን ናት በሐሳብ ትፈጥናለች፣ በጣም ማቹርድ ትሆናለች ቶሎ። ወንድ ልጅ ደግሞ ከሷ ይዘገያል በማቹሬሽን ማለት አያቅም ሳይሆን ለትዳር የሚሆን ማንነት የሚገነባው በዛ ከፍ ባለው እድሜ ነው። ስለዚህ ከሷ ከፍ ይላል። አንደኛ ባል መሪ ነው መሆን ያለበት። እሷ ከፍ ካለች በዚህ በፈጣን አስተሳሰቧ ላይ እድሜ ከተጨመረበት ጭራሽ አይገናኙም። ከዛ ሴትዮዋ ታተርፋለች መሰለሽ ንዴት ነው የምታተርፈው። ለምን ይሄን አያስብም? ለምን ይሄን አያረግም? እንዴት ይሄንን አላስብም? እንዴት ይሄን እሷ ትናደዳለች። እሱ ደግሞ ምን ይሆናል መሰለሽ መበለጥ ያናድደዋል። መሪ መሆን አለመሆኑ ያናድደዋል። ቀድማ ታስባለች ማለት ነው። ስለዚህ ለሁለቱም ሰላማዊ ኑሮ ሲባል ሴት ዝቅ ብላ በእድሜዋ ወንድ ከፍ ቢል በተፈጥሮ ያላትን ብስለት እሱ በእድሜ ያመጣዋል ማለት ነው እና ማች ያደርጋሉ። ስለዚህ እድሜ ከፍ ያለ ወንድ ማግባት ለሴት ልጅ ጥሩ ነው፣ ይሻላታል። ግን ብዙ አንዳንድ ጊዜ ደግሞ ሴት ከፍ ብላ በሰላም የሚኖሩት አያለሽ። ምን አይነት ሳይኮሎጂ ቢኖራቸው ነው ብዬ ነው የማስበው። ወንዱ በቃ እንደ እናት የምታረግለትን እንክብካቤ የሚወደው እንደዚህ አይነት ሳይኮሎጂ ካለው ደስ ይል በቃ እኔ ትንከባከበኝ ታስብልኝ ይሄን ደስ ይለኛል የሚል ከሆነ እሱ ጥሩ ነው፣ ለሱ ሰላም ነው። ለሷም ደግሞ ለምን አላሰበም ለምን እንዲህ አላለም ብላ እማትናደድ ከሆነ ለሷም ጥሩ ነው። ግን በአብዛኛው ሀቁ ግን ወንድ ልጅ ከሴት ከፍ ያለ እድሜ ካለው እኩል ከሆነስ ግን አሁን ብዙ ጊዜ እኩል እድሜ ነው የመገናኘት እድል ያለው። አሁን በትምህርት ቤት ልጅ እኩል እድሜ ነው አይደለም? ወደ ዩኒቨርሲቲ ስቴጅም እኩል እድሜ ነው። ምናልባት ስራ ዓለም ላይ ነው ከፍ ዝቅ ያለ ነገር የሚገኘውና ግን የመገናኘት እድሉም እኩል እድሜ ላይ ቢሆን ትዳር ግን የሚባለውን ነገር ሰዎች ሲያስቡ ለወንዱም ከሱ ዝቅ ያለች ብትሆን ጥሩ ነው ማለት ይመረጣል። ኤክሴፕሽናል እኮ በሰላም የሚኖሩ በትክክል አንደርስታንድ ተደረገው የሚኖሩ ይኖራሉ። ያ እንደነገርኩሽ ሴቷ የራሷ እምነት ሲኖራት በቃ እኔ ባያስብም ቀድሞ ባይመራኝም እኔ ያረኩለት እኖራለሁ ብላ ምታመን። ወንዱም ደግሞ በቃ እኔ እንደ ታናሽ ቴኬር ያደረገችኝ እኖራለሁ ብሎ የሚያስብ ከሆነ እሱ ሰላማዊ ኑሮ ሊኖራቸው ይችላል። ግን እድሜ መበላለጣቸው ግን ወንዱ ቢበልጥ እኔ አሁን ልጅ ብታገቢ የምፈልገው እንደው እግዚአብሔር ይፈቅድና የሚወድሽ ሰው ቢሆን ከፍ ያለ ከእድሜሽ አትሊስት ከ5 እስከ 10 አመት ከፍ ያለ ቢሆን በጣም ነው የሚንከባከብሽ የሚያስብልሽ። በርደን ይሄ መሪነቱን ስለሚወስድልሽ አንቺ በሰላም ትኖራለሽ። ባል መሪ ሲሆን ጥሩ ነው። እግዚአብሔርም ለዚህ ነው ከፍና ዝቅ አድርጎ የፈጠረን ብዬ አስባለሁ እናቴ።
እንግዲህ ሁሉ መናገርሽ እኔ ከራሴ ነው ከራሴ አስተሳሰብና ከተረዳሁት ነው እኔ ላንቺ መመኘሽ ከፍ ያለ ባል